ሰላም እንደምን አላችሁ የፀሐይቱ ቤተሰቦች እንዴት ናችሁ? ድንዶች እየደህና ናችሁ ሆይ? ዛሬ ሱቅ ሄጄ ነበር እዚህ አዘዝያን ያለሁበት ስራ ቦታ በጣም አሪፍ ሱቅ አለ። የምር በጣም ቆንጆ ነው። ቅዱስ የምዘኝ ቀዋለላል ሳይክል ምናምን እየፈለገ ነው። የምር እኔ በእግሬ ነው ወጣ ብዬ የምገባው። ቤታችን ጎን ነው ቢጋላው ታችን ቢጋላ ነው ላይ ደግሞ የቃ መሸጫ ነው ማለት ነው። ፎቅና ምድር ነው። በጣም አሪፍ እቃዎች አሉት። እና እኔ ሁሌም ሲሄድ በጣም እንትን እላለሁኝ እንደዚህ አይነት እቃዎችን ታርጎ ባደርግ ምናምን እላለሁ። ግን አርጌ ስለነበረ አሁን ሁለተኛ ታርጎ ማድረግ አልችልም። በጣም ነው የሚያማምሩት። በዛ ላይ አሪፍ ዲስካውንት አለው። ያን ያክል ከባድ አይደለም ዋጋው። በጣም ነው የሚያምረው። እንደምታዩት ቆንጆ እቃ አለው ስላችሁ ነውና አዘዝያ ሪያድ ያላችሁ አዘዝያ ይባላል ቦታው። እኔ ስራ ቦታ ሰፈር ነው ያለው እና በጣም ቆንጆ ነው። የምር በጣም አሁን እንደዚህ አይነት ነገሮች እኔ በጣም ነው የምፈልገው። ያው እንግዲህ ኢትዮጵያም አለ ይላሉ ግን እስካሁን እንትን አላልኩምና በጣም ደስ ይላል። ፈልጋችሁ የምታጡት ነገር የለም። እዚህ ጋር ፌርሙሶቹ፣ ሳህኑ፣ ብረት ድስቱ ሁሉ እቃ ማለት ነው። በጣም ያምራል። እዚህ ቅዱስ የምንሆን ይላል። ልጆች ይዤ ነው ያው አንዳንዴ አስር ላይ ልጆቹን ይዤ እወጣላለሁኝ። እኔ ልጅና የሴትዮዋ ልጅ በዛው እስኪ ዛሬ ለምን ቭሎግ አልሰራም ቪዲዮ ለምን አላረግም ብዬ ነው። እና ውዶችዬ የሚያማምር እቃ አለ። ቆንጆ ነገሮች አሉ። ብትፈልጉ መታችሁ ግዙ። ዛፉ ለሳሎን ምናምን በር ላይ ምናምን ውጭ ላይ የሚደረግ ምርጥ ውይ ታርጎ ቢሆን ኢትዮጵያ እኔ በነገራችን ላይ እንደዚህ አይነት ነገሮችን ስጠይቃቸው ዛፎች ምናምን እንደዚህ አይነት ሀረካትን ስጠይቃቸው አይመልሱም። ተሳውዲ ቢገባ አላለሁ ምኞት ነውና እዚህ ጋር ቅዱሴስ ላይ ምናምን ይላል። እዚህ ጋር መጫወቻ፣ እዚህ ጋር እንትኑ ብቻ በጣም ቆንጆ እቃዎች አሉ። የአረብ ቤት እኮ በጣም የሚያምረው ነገር ቢኖር እንደዚህ አይነት ነገር ስለሚያደርጉ ነው። ቤታቸው የሚያምርላቸው እና ደስ ይላል። እዚህ ጋር እነ ቅዱስ የመጫወቻ እየገዙ ነው። እንደዚህ አይነት ነገር አሁን እንግዲህ ቅዱስ ይፈልጋል ኢትዮጵያ እንገባ ስለሆነ ይዤለት እገባለሁ ብዬ ተስፋ አደርጋለሁ። እዚህ ጋር ደግሞ ሳይክሎች ሁሉ ቅዱስ ሳይክል እየወጣ ነው። መግዛት ይፈልጋል። በጣም ቆንጆ ነገር አለ። መጫወቻ ፈልጎ ያጣው ነገር የለም። ሁሉም ነገር አለ። እዚህ ጋር ደግሞ ላብ ድብዱብ በጣም ደስ የምትል ድብዱብ አለኝ እና ይኸው እንደምታዩት ነው። የልጆች ሁሉ ነገር አለ። ሁሉም ነገር አለ። መግዛት የምትፈልጉ ሰዎች ሀገር ታርጎ ያላረጋችሁ እኔ ባይዘው ምንም ነገር የቀረኝ ነገር የለም። ታርጎ አድርጌያለሁኝ። ምንም ነገር ኢትዮጵያ ገብቼ እንግዲህ ትንንሽ ነገር ነው የምገዛው። እዚህ ጋር የሴትዮዋ ልጅ ድንገት ገባ እና እኔ ልጅ ማስገባት አልፈልግም ነበር ግን ያው ልጆች ሆነውን ይላሉ። እዚህ ጋር እንደ ቆንጆ ነገር አለ። መንሽፋው ሁሉ ለቤት እንትን መባያው ሁሉም ነገር አለ። እዚህ ጋር ማጤሻ አለ። ደግሞ በጣም ርካሽ ናቸው ማጤሻዎቹ አይገርማችሁም? እና 5 ብር ይላል እዚህ ማጤሻው 5 ብር ከ75 ሳንቲም ይላል። በጣም ታምራለች። ግዛዝ ነው። በጣም የሌለ ነገር የለም። የድሮ ቃል አይደል አረቦች እኔ እንደዚህ አይነት ነገር ደስ ይለኛል። ድሮ አረቦች የሚጠቀሙት አለ አይደለ? እንደዚህ አይነት ነገር ነው። በጣም ቆንጆ ነው። እኔ መግዛት በጣም እፈልጋለሁ ግን በሻንጣ መሄድ ከቻለ እሞክራለሁ። ግን አንዳንድ ነገር የምገዛቸው ነገሮች አሉ ከነዚህ በጣም ደስ ከሚሉኝ ማለት ነው። በተለይ እንደዚህ አይነት ነገር እቃ እወዳለሁ። ባይ ዘ ዌይ በጣም ደስ ይለኛል፣ ይመቸኛል። እና ግዙ እኛ ሰፈር ነው። በዛው እኔ ጋር መታችሁ ሻይ ቡና ትላላችሁ ጋብዛችኋለሁ። እሺ በነገራችን ላይ አሁን እቺ በጣም ታምራለች፣ ደስ ትላለች። ግን ዋጋው ትንሽ ከበድ ይላል። እዚህ ጋር ደግሞ የምን ማቅረቢያ እንደሆነ አላውቅም። ኧረ በጣም ነው የሚያምረው። የእውነት በጣም ያምራል። በጣም ቆንጆ ነው። ቆንጆ ናቸው እቃዎቹ። እዚህ ጋር በቃ እንደ ረኮበትም መሰለኝ ነገር ረኮበትም ይሆናል። እዚህ ጋር ደግሞ ሻንጣ ገዛለሁ እያልኩ ነው። ሻንጣ ኢትዮጵያ ሁሉ ገባ ስለሆነ 3 በአንድ ገዛለሁ ብያለሁኝ። በጣም አሪፍ ነው።
እና ሻንጣዎቹ ሁሉ አሪፍ ናቸው። ብቻ ያው አንዳንዴ ጉብኝት ማድረግ ጥሩ ነው። እዚህ ጋር የሳሎን ጠረጴዛ አለ፣ ወንበሮች፣ ልጁ ደብተር ለቅዱስ ያሁን ደብተር ገዝቼለት ነው የምገባው ትምህርት ስለሚገባ ለሱ ገዛለታለሁ ደብተር እዚህ ጋር እና በጣም በጣም ቆንጆ ነገሮች አሉ ስላችሁ ነው ውዶችዬ። በጣም አሪፍ እቃ አለ። ግዙ፣ ተገዛዙ ቶሎ እና ምርጥ አሁን ይሄ ሻንጣ ከትንሽ እስከ ትልቅ ነው። 116 ብር ትልቁ፣ 69 ብር ደግሞ ያቺ መካከለኛዋ፣ ትንሿ ደግሞ 49 ብር ትላለች። 3 ባንድ ማለት ነው። እኔ በልጅ 46 ኪሎ በራሴ 46 ኪሎ ስለሚይዝ ትንሽ እቃዎች በዛ አደርጋለሁ። እና እንደምታዩት እያስቃኘኋችሁ ነው። የሌለ ነገር የለም። የምትፈልጉት ነገር ሁሉ አለ። ግዙ፣ ተገዛዙ። ለኢትዮጵያ ሁሉ ነገር አስሊ ነው። ሲጀመር እቃቸው እዚህ በጣም አስሊ ነው። በጣም ጸዴ እቃ አለ። በጣም ቆንጆ የሚባል እቃ ነው ያላቸው። በጣም ዋጋቸው ለራሱ በጣም ፍሪ ነው። በቃ ደስ የሚል ነገር ነው። ግዙ እና እኔም ጋር ገብታችሁ ሻይ ቡናም ትላላችሁ ስላችሁ ነው። እና ደስ የሚል ጊዜ ነበረ። እኔና ልጆቼ ያሳለፍነው ሰዎች አልነበሩም። ልጃቸው ወጣ ብዬ ይኸው እንግዲህ እነሱም ዘና ፈታ አሉ። እዛው ሳይገዙም ሳይከፍሉም እዛው ተዝናንተው ተጫውተው ያለምንም ሂሳብ ተጫወቱበት እላችኋለሁኝ። እና ውዶችዬ ፍቅሮችዬ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ዩቲዩብን ትቼዋለሁ ወይ እየሰራሁበት አይደለም። አገር እሰራለሁ ብዬ ስላሰብኩ ሀገር ስገባ እዛው እሰራለሁኝ። ያው ሁሉም ነገር በሀገር ነው ብዬ ነው። እና ምን እዚህ ሀገር ቁጭ ነው። እዚህ ጋር ጫማዎች በጣም አሪፍ ጫማ አለ። ወይ እንደዚህ አይነት ቦታ ላይ ቆንጆ ጫማ እኔ የሆነ ሰዓት ላይ እንደዚህ ሸራ ጫማ ነው የምሬን ነው የምላችሁ 10 ብር የሚሸጥበት ቦታ ሴትዬ ይዛ ሄዳ አንድ ነው። እኔ እንደዚህ ብዬ ልጀርበው ብዬ ይሄው ከራስ ልጅን ተወለድኩ ለራሱ 6 አመቱ ከ7 ከ8 አመት በላይ ያሸራ ጫማ እስካሁን ድረስ አዲስ ነው። በቃ ሁሌም አዲስ ነው። ብታምኑም ባታምኑም ማለት ነው። በጣም አሪፍ ነው። እና እንደዚህ አይነት ቦታዎች አሪፍ እቃዎች ናቸው የሚሸጡት። ይርካሽ ይመስላል እንጂ እና ቦታው እንትን ላይ ይችላል። ታሞል ልቅስ እንደ አይነት ቦታ ላይ አሪፍ እቃ ታገኛላችሁ ማለት ነው። እዚህ ጋር ቅዱስ የመጫወቻ ግዢ ብሎ የገዛ ነው። እዚህ ጋር ደግሞ የሌለ ነገር የለም። ሁሉም ነገር አለ። አሪፍ ነው። ግዙ፣ ተገዛዙ የሚለው አበባ ቢፈልጉም አለ። ሻማው ግን በጣም ውድ ነው። ሻማ በጣም ውድ ነው። የሚገርማችሁ ነገር እዚህ ጋር 2-3 በጣም ውድ ነው ሻማቸው። ዋጋው አይቀመስም። ባይዘወይ በጣም ውድ ነው። እንደ ሼኤል ላይ እኮ በጣም ርካሽ ነው። እዚህ ጋር ሰማይ ነው ዋጋው። ለምን እንደሆነ አላውቅም። ለነገር ሽታው ለራሱ ያው ሲለኮስ እንደሆነ እንጂ እንትን አይልም። እና ግዙልኝ፣ ግዙ። ስጋ መታችሁ ረትቡ። እኔ ማጤሻዎቹን ወድጃቸዋለሁ። ተማጤሻ ላይ አይኔን አልነቅልኩም። በጣም ደስ የሚሉ ናቸው። እና አሪፍ እቃ አለ። እየመጣችሁ ግዙ። አዘዝያ ሪያድ አዘዝያ ያላችሁ በተለይ እዛ አካባቢ ያላችሁ ታገኙታላችሁ። የሱቁ ስም ማን ነበረ? አሚራ ይባላል። ሚራ የሚባለው ሱቁ ስም ሚራ ይሉታል። እዚህ ጋር ነው። እና መታችሁ ብዙ ልጆች ያው ይህን ይመስላል። እየጎበኛችሁ ዘና እያላችሁ ብዙ ገዛዙ። ቆንጆ ነገሮች አሉ ውዶችዬ፣ ፍቅሮችዬ። ይመቻችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ሁላችሁም።